ሰላም ለእናንተ ይሁን ቅዱሳን፣ እንደምን አላችሁ? እግዚአብሔር በሰጠን እድልና ጊዜ የእግዚአብሔርን ቃል ለመስማትና ደግሞ የእግዚአብሔርን እውነት ለመከፋፈል ድንቁን ሰዓት ጌታ ስለሰጠን ስሙን እንባረካለን። ዛሬ እግዚአብሔር የሰጠኝን መልእክት ለእናንተ ይዤ ቀርቤያለሁ። ስለ ፈተና እንነጋገራለን። የሰው ልጆች በሕይወታቸው ፈተና በሚገጥማቸው ጊዜ ግራ በመጋባት እግዚአብሔርን በሌለበት ሲናገሩ ወይንም ደግሞ የሚብቱበትን መንገድ ሲወቅሱና ሲማረሩ እናያለን። ፈተና በብዙ አይነት መንገድ ሊመጣ ይችላል። በተለይ እኛ አማኞች እንደመሆናችን መጠን ፈተናዎች በሕይወታችን ላይ ሲደራረቡ ግራ መጋባትና ደግሞም ከእውቀት ውጭ የሆኑ አስተያየቶችን በሕይወታችን ላይ እንዲሁም በሌሎች ሰዎች ሕይወት ላይ ስንናገር ብዙ ጊዜ አስተውያለሁ። ይህንም በማስመልከት መንፈስ ቅዱስ በልብ ያስቀመጠውን መልእክት ዛሬ ለእናንተ አካፍላችኋለሁ። እንግዲህ የመጀመሪያው የእምነት አባት የተባለው አብርሃም ከእርሱ እንጀምርና ሌሎች የመጽሐፍ ቅዱስ ክፍሎችን በማየት ፈተና በሰው ልጅ ሕይወት ላይ ምን መልክ እንዳለው፣ ምን አይነት ፈተናዎች በሕይወታችን ሊፈራረቁ እንደሚችሉ፣ የፈተና አይነቶች ምን አይነት እንደሆኑ በደንብ እንመለከታለን። ዘፍጥረት ምዕራፍ 22 ቁጥር 1 ላይ እግዚአብሔር ከዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው የሚል ቃል እናገኛለን። ከዚህም ነገሮች በኋላ ሲል ምን ማለት ነው? እግዚአብሔር አብርሃምን ኪዳን ከገባለት በኋላ ከእናት አባቱ ምድር ካወጣው በኋላ ከባረከው በኋላ ብዙ ከብቶች፣ ብዙ ንብረቶች ከሰጠው በኋላ ሳራንም ደግሞ በልጅ ከባረካት በኋላ አብርሃምና ሎጥ ከተለያዩ በኋላ በሕይወቱ እግዚአብሔርን በመከተሉ አብርሃም ብዙ ቻሌንጆችን ካለፈ በኋላ የበረከት ጫፍ ላይ ሆኖ አይደለም፣ ወደ በረከቱ ከገባ በኋላ እግዚአብሔር አብርሃምን ፈተነ። አብርሃም በእምነቱ ጠንካራ የሆነ ቃሉን ብቻ ይዞ አምኖ የወጣ የእምነት አባታችን ነው። አሕዛብን ባንተ ባርካለሁ የሚል የተስፋ ቃል የተሰጠው እግዚአብሔር በእርሱ ላይ ትልቅ ዓላማና አጀንዳ ያስቀመጠበት የእምነት አባት ነው። ብዙ ዘመናት ከጠበቀ በኋላ እግዚአብሔር ይስሐቅን ለአብርሃም ሰጥቶታል። ነገር ግን የሚገርመው ነገር ከሰጠው በኋላ እግዚአብሔር አብርሃምን ፈተነ። እንዲህ አለ፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕትን አድርገህ ሰዋው አለ። እግዚአብሔር ለምንድን ነው ይህን ያለው? አሉ እዚሁ ይነግረናል። አብርሃምን ምን ሊለው? ሊፈትነው። በግሪክ እንዲህ የሚል ቃል አለ፣ ፔራዝሞስ የሚል ቃል። ፔራዝሞስ ማለት ቀጥተኛ ትርጉሙ ፈተና አለ። አያችሁ፣ እግዚአብሔር ቴስት ወይንም ደግሞ ፈተና በሕይወታችን ላይ ሊያመጣ ይችላል። ይሄ ደግሞ የእምነት ፈተና። የእምነት ፈተናዎች ሕይወታችንን የሚያጠሩ ዘመናችን ላይ ያሉትን ማንኛውንም አላስፈላጊ የሆኑ ነገሮችን፣ ግሳንግሶችን ከእግዚአብሔር ጋር ሊለየንን የሚችለውን ድካማችንን፣ ዝለታችንን፣ ስንፍናችንን ሊያጠራ የሚችል ነው። ይሄ ፔራዝሙስ በሕይወታችን ላይ ሲመጣ ደስ ሊለን ይገባል። የእግዚአብሔር ቃል እንደሚነግረን ከሆነ ፈተና በደረሰባችሁ ጊዜ እንደ ሙሉ ደስታ ቁጠሩት ይላል። ሃሌሉያ! እንደ ሙሉ ደስታ ፈተና እንዴት ሊቆጠር ይችላል? እንደ ሙሉ ደስታ ፈተና እንዴት ልንቀበለው እንችላለን? አያችሁ፣ መልካም ፈተና ታላቅ ሰው የሚያደርግ በውስጣችን ያለውን ጸጋ እንዲገለጽ የሚያደርግ በውስጣችን ያለውን የእምነት ብርታት የሚገልጥ የፈተና አይነት አለ። ብዙ ጊዜ በሕይወታችን ላይ ግራ የምንጋባው ለምንድን ነው እንዲህ አይነት ነገር በእኔ ሕይወት የሚሆነው የምንለው ስለማናውቀው፣ ግን ፒውሪፋይ ሊያደርገን ነው። ሌላ የመጽሐፍ ቅዱስ ክፍል አንብበን እንቀጥላለን። አንደኛ ጴጥሮስ ላይ የሚናገር የእግዚአብሔር ቃል እንዲህ ይላል፣ በዚህም እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ክብር ለኢየሱስ ይሁን። አያችሁ፣ ምን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ። ወገኖቼ፣ በማዕድን የሚሰሩ ሰራተኞች አፈርን አንስተው ቢሰጡን እንቀበላቸውም። ወርቅ ነው ብለው የማይረባ ነገር በእጃችን አሳልፈው ቢሰጡን አንቀበላቸው። ለምን? ድንጋይ ነው እንጂ የሰጡን ወርቅ አይደል። ወርቅ ከመሆኑ በፊት እሳት ውስጥ ገብቶ ይጣራል። በብዙ ፈተና ውስጥ፣ በተለያዩ የእጅ ፈተናዎች ውስጥ፣ በተለያዩ የእሳት ፈተናዎች ውስጥ አልፎ ገብቶ ተጣርቶ ይወጣል። ተጣርቶ ከወጣ በኋላ ነው ዋጋ የሚኖረው።
የሚያውቁት ሰዎች ወርቅ ነው ይላሉ እንጂ የማያውቁት ሰዎች ግን ወርቅ እንደሆነ ስለማያውቁ በመንገድ ላይ ከተራ ድንጋዮች ጋር ረግጠው ሊያልፉት ይችላል። ተራ ድንጋይ ነው የሚመስለው ወርቅ። እሳት ሳይነካው በፊት ወርቅ ምን አይነት ነው? ተራ ድንጋይ። በእሳት ውስጥ ከማለፉ በፊት ድንጋይንና ወርቅን መለየት አይቻልም። አፈር የሸፈነው እኔ ዛሬ አላውቅም። ይህን መልእክት የምትከታተሉ ሰዎች እንዲህ ተቀምጬ በምናገርበት ጊዜ ክብር ለኢየሱስ ይሁን። በላያችሁ ላይ ያለውን እሳት መንፈስ ቅዱስ አራቆ ለክብር ያደርጋችኋል። ብዙዎች አላችሁ፣ የአንድ ጎን አቧራችሁ ተራግፎ የአንድ ጎን ይቀር። ክብር ለኢየሱስ ይሁን። እግዚአብሔር ግን ያንን አፈር ያተራና ክብር ለኢየሱስ ይሁን። ለብዙ ሰዎች ለብዙ ሰዎች ክብር፣ ለብዙ ሰዎች ምግብ፣ ለብዙ ሰዎች ሕይወታችሁ የሚቆረስበትን መንገድ ለማድረግ እግዚአብሔር ከላያችሁ ላይ አቧራውን ያነሳው። ከላያችሁ ላይ ማንኛውም የተጣበቀውን ቆሻሻ ያነሳዋል መንፈስ ቅዱስ በፈተና። ከወርቅ ይልቅ አብልጦ የተፈተነ ምናችሁ? እምነት ይፈተናል። የአብርሃም የአባታችን እምነት ተፈትኗል። የያዕቆብ እምነት ተፈትኗል። የይስሐቅ እምነት ተፈትኗል። የጳውሎስ እምነት ተፈትኗል። የጴጥሮስ እምነት ተፈትኗል። እግዚአብሔር የሚፈልገውን ዓላማ በሕይወታቸው ሊገልጥ ሲፈልግ፣ እግዚአብሔር በውስጣቸው ያስቀመጠውን ክብር ሊያሳይ ሲፈልግ፣ እግዚአብሔር የሚበላውን ነገር ከውስጣቸው ሊያወጣ ሲፈልግ ብዙዎች በእሳት አሳልፈዋል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በእሳት ውስጥ ባለፍክ ጊዜ ያካትለ ነበልባሉ ምን አይልም አይፈጅም። ቢኮዝ የእግዚአብሔር አብሮነት ስላለ ምንም እንኳን በዚህ ፈተና ውስጥ ብታልፉ ወገኖቼ፣ ምንም እንኳን በዚህ ቻሌንጅ ውስጥ ብናልፍ ወገኖቼ፣ እምነታችንን በሚያጠራው ፈተና በኩል ብናልፍ ደስ ይለናል። ጴጥሮስ እንደተናገረ ደስ ይለናል። ቢኮዝ የእግዚአብሔርን ዓላማ በሕይወታችን ላይ የሚገልጥ እሳት ስለሆነ፣ የእግዚአብሔር ዓላማ በእኛ ውስጥ ያለውን የእግዚአብሔርን ክብር ለትውልድ የሚያሳይ ፈተና ስለሆነ፣ ተራ ሰዎች ስላልሆናችሁ ነው ፈተና የሚደርስባችሁ። ስለ ወንጌል ፈተና ውስጥ ወይም መከራ ውስጥ የገባችሁ ሰዎች፣ ስለ ቅድስና መከራ ውስጥ የገባችሁ ሰዎች እነግራችኋለሁ፣ የክብር ነው። ሕይወታችሁ የክብር ስለሆነ ነገ ላይ ለብዙዎች ቆርሳችሁ የምታበሉት እንጀራ በእጃችሁ ስላለ፣ ነገ ላይ ለብዙዎች የምትሰጡት ሕይወት በእጃችሁ ስላለ ተራ ስለሆናችሁ አይደለም። ብዙ እግዚአብሔርን የማያውቁ ሰዎች በማያልፉበት የፈተና መንገድ የምታልፉት እግዚአብሔር ዓላማውን በእናንተ ሕይወት ላይ ስላስቀመጠ፣ የጌታ ዓላማ በሕይወታችሁ ላይ ስላለ ክብር ለኢየሱስ ይሁን። ስለዚህ ፈተና በሕይወታችን በሚደርስ ጊዜ ማማረር ሳይሆን ያለብን ማመስገን ነው ያለብን። የትኛው ፈተና? ቴስት፣ እምነትን የሚፈትነው ፈተና። ክብር ለኢየሱስ ክርስቶስ ይሁን። ከአንድ ክፍል ወደ ሌላ ክፍል የምንሸጋገርበት ኢየሱስ ክርስቶስ ያድናል። ከአንድ ከፍታ ወደ ሌላ ከፍታ የምንሸጋገርበት ትላንት ያለፋችሁበትን እንደሳቃችሁበት ዛሬ ያላችሁበትን ደግሞ ነገ ትስቁበታላችሁ። ለምን? it was easy፣ ቀላል ነበር። ያለፍኩት በጣም ቀላል ነበር። ዛሬ ደግሞ ጠንክሬያለሁ። ዛሬ የሚገጥመኝንም በሰጋው ወጣዋለሁ። ክብር ለኢየሱስ ይሁን። ዛሬ የሚገጥመኝንም ማንኛውንም እምነቴን ሊፈትል የመጣውን ቻሌንጅ እግዚአብሔር ከኔ ጋር ስለሆነ ምን እለዋለሁ? እወጣዋለሁ። አብርሃም እኮ ለሳራ አልነገራት። ከቤቱ በሚወጣ ሰዓት ሳራ እግዚአብሔር ልጃችንን እንድንሰዋት ስለተናገረኝ እየሄድኩ ነው አላላት። ኢቭን ለይስሐቅ እንኳን ምን አላለው? አልነገረው። ልትሞት ነው የምትሄደው፣ ላርደ ነው የምትሄደው፣ ለእግዚአብሔር መስዋዕት ልትሆን ነው የምትሄደው ብሎ አልነገረው። የሚገርመው ነገር አብርሃም ለምንድን ነው ያልነገረው ብዬ ሳስብ ይዞት እንደሚመለስ ስለሚያውቅ። እንደውም ጳውሎስ በመገለጡ ሲናገር እንደዚህ አለ፣ ቢሞት እንኳን ከሞት ሊያስነሳው እንዲችል አስቧል። ሃሌሉያ! ወደ ቤቱ ይዞት እንደሚመለስ ያውቃል። ምናልባት ቢላዋ አርፎበት መስዋዕት ቢያደርገው እንኳን የሰራዊት አምላክ እግዚአብሔር ከአባትና ከእናቱ ከቤተሰቡ ተለይቶ የወጣለት እግዚአብሔር ቢሞት ይስሐቅ ቢሞት እንኳን እንደገና ከሞት ሊያስነሳው እንደሚችል እግዚአብሔርን ስላመነ፣ አባቱን ስላመነ፣ አምላኩን ስላመነ፣ ትላንት በሕይወቱ የሠራውን ጌታውን ስላመነ፣ እጁን ያየውን አምላኩ ስለታመነ አልተጠራጠረም። እንደውም መንገድ ላይ ይስሐቅ ጠየቀው፣ አባቴ ሆይ ቢላዋውም አለ
እሳት የእሳት ፍሙም አለ። ሁሉን ነገር ይዘና መሳሪያዎች ምድጃውን ይዘና መስዋዕት ለመሰዋት የሚያስፈልጉትን ነገሮች ሁሉ ለእግዚአብሔር ልንሰዋ ይዘና የሚሰዋው በግ የት ነው ያለው? የመስዋዕቱን በግ እግዚአብሔር ያዘጋጅ። እንዲህ አይነት እምነት እንዲኖረን እግዚአብሔር ይፈልጋል። በህይወት ለብዙ ትውልድ የሚተርፍ ህይወት እንዲኖረን፣ ለብዙዎች የሚተርፍ ጥንካሬ ያለው እምነት እንዲኖረን እግዚአብሔር ይፈልጋል። ቢኮዝ ለሌሎች እንድንተርፍ ስለሚፈልግ ተራ ሰዎች ስላሉ እምነትን ያጣራል። ፈተና እምነትን ያጣራል። ብዙዎች ስለ ኢየሱስ ክርስቶስ ብለው ስለ ስሙ ብለው መከራን ተቀብለዋል። ስለ ስሙ የሚከፈል መከራና ስለ ስማችን የሚከፈል መከራ ይለያል። ስለ ስሙ ቻሌንጅ ውስጥ ስታልፉ ጳውሎስና ሲላስ በእስር ቤት በነበሩበት ጊዜ እግዚአብሔርን እያመሰገኑ የእስር ቤቱ መሰረት እንደተናወጠ የችግራችሁ መሰረት ይናወጣል። የፈተናችሁ መሰረት ይናወጣል። መዝሙር 105 ላይ እንደዚህ የሚል ቃል አለ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ፣ እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ሃሌሉያ! ዮሴፍን የፈተነው የእግዚአብሔር ቃል፣ እግዚአብሔር ለዮሴፍ የገባለት የተስፋ ቃል፣ እግዚአብሔር ለዮሴፍ የሰጠው የኪዳን ቃል፣ እግዚአብሔር ለዮሴፍ የተናገረው ቃል፣ አባቱ አምላኩ እግዚአብሔር ከወንድሞቹ ከቤተሰቡ ከአባቱ ለይቶ ሲያወጣ በህልም ያሳየው የተናገረው ቃል፣ ያ ቃል ዮሴፍን ምን አለ? ለምን በረሃብ ዘመን 7 ዓመት ሙሉ ህዝብን እንዲመግብ ቤተሰቡን እንዲመግብ፣ ሃሌሉያ! በዛ ሁሉ ውስጥ ፈተና ያለፈው ለምንድን ነው? አንዱ ዮሴፍ ለብዙ ህዝብ እንዲሆን፣ አንዱ ዮሴፍ ብዙዎችን እንዲያሳርፍ፣ አንዱ ዮሴፍ ብዙዎችን እንዲያበላ፣ አንዱ ዮሴፍ ብዙዎችን እንዲመግብ፣ አንዱ ዮሴፍ ብዙዎችን ከሞት እንዲታደግ፣ አንዱ ዮሴፍ ለሀገር ለኔሽን መዳን ምክንያት እንዲሆን። ወገኖቼ የኛ ህይወት በልቶ ከመሞት በጣም የሚበልጥ ህይወት። ወገኖቼ የኛ ህይወት ትልቅ ቤት ውስጥ ኖሮ ከማለፍ የሚበልጥ ህይወት። የእግዚአብሔርን መንግስት በምድር ላይ የምንገልጥበት ክብር በውስጣችን አለ። ይሄ ክብር ደግሞ የሚገለጠው በስጋችን ላይ ያለውን ድካ፣ በስጋችን ላይ ያንን ክብር የሸፈነ ማንኛውንም ቅርፊት የሚያጠራ እሳት ሲመጣ፣ የእምነት አባቶቻችን በፈተና ጸንተው፣ ክብር ለኢየሱስ ይሁን፣ ቴስት ሲደረጉ እምነታቸው እየጨመረ እየጠነከሩ ስለሄዱ ለብዙዎች የመዳንና የመትረፍ ምክንያት ሆኑ። እኛም ዛሬ በሕይወታችን ይሄን ፔራስሞስ የሆነው ይሄን ቴስት የሆነው ይሄንን ሊሞክረን የሚመጣው ወይንም ደግሞ ሊያሳድገን የሚመጣውን ፈተና በራሳችን ላይ የጠራ ነው አይደል? በጣም ብዙ ሰዎች ፈተናን በላያቸው ላይ ይጠራል። በጣም ብዙ ሰዎች መከራን በላያቸው ላይ ይጠራል። በመንገድ ላይ የስቅለት በዓል ነው ብለው ጀርባቸውን ይገርፋል። ኖ እግዚአብሔር እንዲህ አይነቱን ነገር በላያችን ላይ እንድንውጥ ፈቃዱ አይደለም። ነገር ግን በምናልፍበት መንገድ ውስጥ ክብር ለኢየሱስ ይሁን፣ የሚገጥሙን ፈተናዎችን የሚገጥሙን መከራዎችን ሁሉ አልፈን የምንሄድበትን ጸጋ በውስጣችን ስላኖረ የሚመታውን ግን ረግጠን እናልፋለን። በዓለም ሳላችሁ ብሏል ጌታ ኢየሱስ፣ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፈዋል። መከራ የሚመጣው ፈተና የሚመጣው እኛን ሊያሸንፈን ሳይሆን እኛ ፈተናውን ረግጠን ከፍ እንድንል፣ እኛ መከራውን ረግጠን ከፍ እንድንል ነግራችኋለሁ። በፍጹም አትደነቁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ስለሆነ ኦቨርካም ታደርጋላችሁ። ደስታችሁን ሊወስድ የወጣ የጨለማ ኃይል ሁሉ ይመታል። ደስታችሁን ሊወስድ የወጣ ማንኛውም የሥጋችሁ ሐሳብ ይመታል። እግዚአብሔር ከእናንተ ጋር ስለሆነ በውስጣችሁ ያለው የሰማይ አጀንዳ እስኪፈጸም ድረስ አይቷችሁ። ጌታ እግዚአብሔር ይባርካችሁ።